ሊባኖስ ቤይሩት የምትኖሩ ኢትዮጵያውያን እግዚአብሔርን ጸልዩ። ለማንኛውም እንደዚህ ጥራጥሬ ነገሮችን ሰብስባችሁ ቲማቲም፣ ኪያር፣ እንደዚህ ጎመን ምናምን ጠጥብ አድርጋችሁ እንደዚህ አስቀምጣችሁ ቶሎ ደራሽ ነገሮችን አጥባችሁ ታስቀምጡና የሆነ ጦርነት ምናምን ቢመጣ እንኳን ከሽ እያደረጋችሁ እሱን ትጠቀማላችሁ። ይሄ እንደዚህ አድርጋችሁ ጃስ ነው ይሄ አጥባችሁ አስቀምጣችሁ መጠቀም። እንደዛ ስታደርጉ አሪፍ ነው። የሆነ እንትን በጣም የባሰ ነገር ቢመጣ እንኳን እነዚህ ይዛችሁ መሄድ ትችላላችሁ። ብዙም አያስቸግሩም እና እንደዛ አድርጋችሁ ተጠቀሙ። ሊባኖስን እግዚአብሔር አምላክ ምሕረቱን ያወርድላት እሱ ይጠ አሁን ላለንበት ሁኔታ በጣም ከባድ ነው። ያው ወቅታዊ ነገሮችን ነው እየተጠቀምን ያለነው። ምግብ ማብሰል ትተናል። ሁሌ ድምጽ ስላለ ይሄ ቱክስ ምናምን ስላለ ወቅታዊ ነገሮችን ነው እየተጠቀምን የምንኖረው እና እንደዚህ እያደረጋችሁ ተጠቀሙ። ይሄ አሁን ኪያር፣ ቲማቲም እና ብርቱካን፣ ይሄ ጃስ ነው። ይሄ ደግሞ አፕል። እንደዚህ እያደረጋችሁ መጠቀም ትችላላችሁ። ወቅታዊ ነገሮችን መብሰል ቶሎ የማይደርሱትን ነገሮች ማለት ነው። በጦርነት ሰዓት እንደዚህ ነው መጠቀም ያለባችሁ። እስቲ ለምኑልን እግዚአብሔርን። ከሊባኖስ ውጭ ያላችሁት ከባድ ነው ያለንበት ሁኔታና እባካችሁን ጸልዩልን፣ ጸሎት አድርጉልን። በጣም ከባድ ነው። ቀን በቀን በቃ ቱክስ ነው። ብንዬ ይሄ ቢልዲንጎች ይመታሉ ምናምን ነገር በጣም ነው የሚያስጠላው። እባካችሁ ጸልዩልን ባላችሁበት ቦታ ላይ ከአገራችን እንድንገባ ዘንድ ለምኑልን ፕሊስ። እህት ወንድሞቻችን፣ እናት አባቶቻችን ለምኑልን፣ ለምኑ ለኛ በቃ